ስለ ወር አበባ ህመም ይህን ያውቁ ይሆን? በህክምናው ዓለም ዲስሚኖሪያ የሚባል ሲሆን ይህ የተለመደው የወር አበባ ህመም አይነት ነው። ሴቶች እድሜያቸው እየገፋ ሲመጣ ይቀንሳል ተብሎ ይታሰባል። ስለ ወር አበባ ህመም ይህን ያውቁ ይሆን? የወር አበባ ህመም ከ50 እስከ 90% የሚያክሉ የመራቢያ ዕድሜ ላይ የሚገኙ ሴቶች ላይ የሚከሰት ህመም ነው። ይህ ህመም በህክምናው ዓለም ዲስሚኖሪያ የሚባል ሲሆን በሁለት ዋና ዋና ክፍሎች ይከፋፈላል። የመጀመሪያው ፕራይመሪ ዲስሚኖሪያ የሚባለው ሲሆን ይህ የተለመደው የወር አበባ ህመም አይነት ነው። እንዲሁም ብዙውን ጊዜ ማህፀን ላይ ምንም አይነት ችግር ሳይኖር ወይም ደግሞ ማህፀን ላይ ምንም አይነት በሽታ ሳይኖር የሚከሰት የወር አበባ ህመም ነው። ብዙውን ጊዜ ወጣት ሴቶች የወር አበባ ማየት በጀመሩ ከ4 እስከ 5 ዓመት በኋላ የሚከሰት የህመም አይነት ሲሆን እንዲሁም ሴቶች እድሜያቸው እየገፋ ሲመጣ እንዲሁም በወለዱ ጊዜ ይህ ህመም ይቀንሳል ተብሎ ይታሰባል። ሁለተኛው ደግሞ ሰከንደሪ ዲስሚኖሪያ የሚባል ሲሆን ይህም ማህፀን ላይ በሚከሰቱ የተለያዩ ችግሮች ምክንያት የሚመጣ ነው። ከነዚህም ችግሮች የማህፀን ኢንፌክሽን ወይም ፒአይዲ የሚባለው፣ ኢንዶሜትሮሲስ፣ የማህፀን ግድግዳ ኢጢ ወይም ማዮማ እና ሌሎች ለዚህ ህመም መንስኤ ናቸው ተብሎ ይታሰባል። የወር አበባ ህመም ባህሪዎችን ስናይ የወር አበባ ህመም ቁርጠት አይነት ህመም በታችኛው ሆዳችሁ ክፍል የሚከሰት ሲሆን ይህም ህመም አልፎ አልፎ ወደ ጭንና ወደ ጀርባ የመሰራጨት ባህሪ አለው። ህመሙ ብዙውን ጊዜ የሚጀምረው የወር አበባ ውህደት መፍሰስ ከመጀመሩ 1 ወይም 2 ቀን ቀደም ብሎ ሲሆን እንዲሁም የወር አበባ ውህደት መፍሰስ በጀመረበት ቀንም ሊጀምር ይችላል ማለት ነው። ነገር ግን ውህደቱ መፍሰስ ከጀመረበት ቀን በኋላ ባሉት ቀናት እየቀነሰ የሚመጣ ነው። ሌሎች ተጓዳኝ ስሜቶች አንዳንድ ሴቶች ላይ ማቅለሽለሽ፣ የራስ ምታት፣ ራስ ማዞር፣ ከፍተኛ የሰውነት ድካምና ሌሎች ስሜቶች ሊሰሟቸው ይችላል። የወር አበባ ህመም እንዴት ይከሰታል የሚለውን ደግሞ ስናይ እንደሚታወቀው መራቢያ ዕድሜ ላይ ያሉ ሴቶች ማህፀን በየወሩ ራሱን የሚያድስበት የወር አበባ የሚባለው ውህደትን በመፍጠር ነው። የወር አበባ ውህደት በሚፈጠርበት ወቅት ፕሮስታግላንዲን የሚባል ኬሚካል ይመነጫል። ይህ ኬሚካል የማህፀን ግድግዳ ጡንቻዎች እንዲኮማተሩ በማድረግ ወደ ማህፀን የሚሄደውን የደም ዝውውር ይቀንሳል። በዚህም ምክንያት ማህፀን አካባቢ ያሉ ሴሎች በቂ ኦክሲጂን አያገኙም። ይህም ሃይፖክሲያ የሚባል ነገር ይፈጥራል። ይህ ሃይፖክሲያ ማህፀን አካባቢ ያሉ የህመም ነርቮች እንዲነቃቁ በማድረግ ለዚህ ህመም መንስኤ ይሆናል። የወር አበባ ውህደት በሚፈጠርበት ወቅት ፕሮስታግላንዲን የሚባል ኬሚካል ይመነጫል። ይህ ኬሚካል ደግሞ የማህፀን ጡንቻ እንዲኮማተር በማድረግ ወደ ማህፀን የሚመጣውን የደም ዝውውር በመቀነስ ማህፀን አካባቢ ኦክሲጂን በበቂ ሁኔታ እንዳይኖር ያደርጋል። ይህም ሃይፖክሲያ ይባላል። ይህ ሃይፖክሲያ ማህፀን አካባቢ ያሉ የህመም ነርቮችን በማነቃቃት ይህ ህመም እንዲከሰት ያደርጋል። በተጨማሪም ማህፀን ግድግዳ ሲኮማተር የነርቭ ስርዓቶችን በመጫን ህመሙን ይፈጥሩታል ማለት ነው። ስለዚህ ዋናው የህመሙ መንስኤ ይሄ ፕሮስታግላንዲን የሚባለው ንጥረ ነገር እንደሆነ ይታወቃል ማለት ነው። ይህን ያህል ስለ ወር አበባ ህመም ካልኳችሁ በሚቀጥለው ቪዲዮ በአዲስ ሀሳብ እስከማገኛችሁ ድረስ ይህን ቪዲዮ ላይክ፣ ሼር እንዲሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ጊዜ